የትግል ትዝታ ድርሰትና ትረካ ሳላይህ አለማየሁ። የትግል ትዝታ ካለፈው የቀጠለ። ከብዙ ዓመታት በፊት ከዕለታት በአንድ ዕለት አንድ ነገር ሆነ። ባል ሚስቱ ከሌላ ወንድ ጋር የመውጣቷን ሚስጥር በተደጋጋሚ ከሰዎች የሰማ ቢሆንም ዓይኔ ካላየ በፍጹም አላምንም ብሎ በውሳኔው ይጸናል። ይሁን እንጂ ድርጊቱ እንደሚወራው በመደጋገሙ ከሌላ ወንድ ጋር ስታማግጥ እጅ ከፍንጅ ይዛታል። ድንገት ከቦታው ደርሶ ዓይን ላይን ሲገጣጠሙ ድርጊቱን ከመፈጸሙ በላይ እሱ ይበልጥ የደነገጠ ቢሆንም አእምሮውን ገዝቶ ራሱን አረጋግቶ ሰውየውን ከገዛ መኝታ ቤቱ እንዲወጣ መንገድ ካሳየው በኋላ በር ከፍተሽ ያስገባሽው፣ እግር ሰቅለሽ ያሳለፍሽው አንቺ፣ እሱ ምን ያደርግ? የቤቱን በር በኋላና በፊት ከዘጋጋ በኋላ የሚስትን ግራና ቀኝ ግራን ፈርጦ ከፀሐይ ሊደርቅ እንደተሰጣ ቆዳ እጆቿን በተመሳሳይ መስቀልኛ አመሳቅሎ ሲያበቃ ብረት በእሳት ማጋየት ይጀምራል። በማግስቱ በድፍን ሚዛን የዚች ሴት ወንድ ያፋጀ ስንቱን ጀግና ያጋጨ የጭን ስጋ በጋለ ብረት የመቃጠሉ ዜና ተሰማ። ጉድ አበስኩ ገበርኩ ተባለ። ያንን ዕለት ሴቲቱ የታሰረችበት ገመድ ሳይፈታ ሰውየው አገር ጥሎ የመኮብለሉም ወሬ በጋራ ተናፈሰ። ቁስሏ ሳይጠግግ ህመሟ ሳይድን ከዓመት ከመንፈቅ በላይ የአልጋ ቁራኛ ሆና ቆየች። የሰው አካል እንደ ዶሮ መቋደሻ በመሬት ላይ ሲጨስ ሲቃጠል ኩበት ሲሆን ኩምትርትር ሲል በሀሳቡ ታየውና አንዳች ነገር ደርሶ ውር አደረገው። መስፍን። ይህ ሁሉ የሆነው በወጣትነት ዕድሜያቸው ነው። የዛሬዋ እማማ ዘነቡ ፀጉራቸው ነጭ አሮኖ ከአናታቸው ተዘናፍሏል። የፊታቸው ቆዳ ቀይ ቢሆንም ተሸብሽቧል። ፈገግታቸው ደስ ቢያሰኝም ወገባቸው እንደ ደጋን ጎብጦ እርጅናቸውን ያሳብቃል። አይ ጊዜ ውበት ሲረግፍ አለ ደራሱ። አሳዘኑት፣ ውስጥ አንጀቱ ባባ። ልጅ ሆኖ ያሳድገውታል፣ ሚስት ሲያገባ አድረውታል። ከአንድ መንደር ውስጥ በጋራ ክፉ ደጉን አሳልፈዋል። አሁን ግን ፈጽሞ ሊያውቁት አይገባም። አይደለም ማወቅ፣ ቅንጣት ታህል እንደሚያውቁት መጠርጠር የለባቸውም። ምክንያቱም ፊልም ይቃጠላል፣ ጽንስ ይጨናገፋል። እናቴ ባኮን አንድ ነገር ላስቸግሮት። በተቻለ መጠን ድምፁን የሌላ ሰው ለማስመሰል እየጣረ ቃል ሰነዘረ። ከዚህ ቀደም ከዚህ መንደር በስተቀኝ ከሚገኝ መኖሪያ ቤት ትኖር የነበረች ደጊቱ ስጦታ የተባለች የልጆች እናት ከወዴት ደረሰች? አድራሻዋን አያውቁምማ ጠየቀ። ቤት ከገባ ሰዓት ጀምሮ ለጨዋታ ብሎ የሰነዘረው ቃል ባለመኖሩ በድንገተኛ ንግግሩ የተገረሙ ሁሉ ዞር ዞር እያሉ ተመለከቱ። የት እንደሆነ ለጊዜው ማስታወስ ባይችልም ከመሸተኞቹ መሃል አንዱን በዓይን ያውቀዋል። በዕድሜ ጫና የመጮመጩና ከጉድጓዶቻቸው ሊወጡ የሚታገሉ የሚመስሉ ዓይኖቻቸውን በነጠላቸው ጫፍ እየጠራረጉ በአትኩሮት ተመለከቱት። የቀኝ እጁን ከወደ ጭንቅላቱ ሰዶ ባርኔጣውን ከግንባሩ ዝቅ አደረገ። አቤት፣ ምን አልከኝ ልጄ? ጥያቄውን በጥያቄ መለሱ። ቃላቱን ደገመላቸው። ከዚህ ከቀጣይ ከሚገኝ ቤት ትኖር የነበረች እህታችን የት ሄደች? ከሩቅ ሀገር የመጣ ወንድሟ ዘመዷ ነኝማ። ያለችበትን ያውቃሉ። ይህን ሲናገር ከዚህ በፊት ደጊቱ ጋር ከኖሩበት ቤት አቅጣጫ ያመለከተ ነበር። እማማ ዘነቡ እንደመደናገጥ ብለው ለጉዳዩ አጽንኦት በመስጠት ከመቀመጫቸው ከተመቻቹ በኋላ አዘን ጠልቆ በገባው ሰው ስሜት ከንፈራቸውን እየመጠጡና ደረታቸውን በእጃቸው የደቁ ውይ 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 አፈር በሆንኩ ደጌ፣ የደጊቱ ወንድም ነህ። እኔ አፈሯን በበላው። እሷማ ለእኔም ዘመዴ ነች። የዛሬን አድርገውና ክፉ ቀን መጥቶ ባይነጣጥለን። አይዘነቡ እንደ መቆጨት እንደ መተከዝ
እንደመበሳጨት እያሉ አቀረቀሩ፣ በሕይወት መለያየት የፈጠረባቸውን ስሜት ሳይደብቁ። ከዚያም እምባይ ቋት አይናቸውን በመስፍን ላይ እንደተከሉ ከዚህ ከለቀቀች ቆየች እኮ የኔ ልጅ። ይኸው እሷ ከዚህ ሰፈር ከወጣች ወዲህ ይህን ጥቁር ቡና እንኳን የሚያጣጣኝ አጥቼ ሌጣዬን የሲኒ ረከቦት ጀበና እንደታቀፍኳለሁ። ከንቱ ጣቴ አይደጊቱ አሉ በትዝታ የኋሊት ተመልሰው ሩቅ የተመለከቱ በጋራ ያሳለፉትን ዘመን ሲያሰላሰሉ ቆይተው። ለመሆኑ ከወዴት ግድም ነው የመጣው ልጄ? እኔ እናትህ ልንከራተትልህ በማለት ያዘኑ ጠየቁ። በወላጅ እናት የፍቅር ዓይን በስስት እየተመለከቱ ቅድም ለሰው ባዳ ለአገሩ እንግዳ ሆኖ ከአውቶቡስ እንደወረደ መናኸሪያ ያገኘውን ሁሉ እያስቆመ የእህቱን አድራሻ ቢጠይቅም እሷንም ሆነ የምትኖርበትን አውቃለሁ የሚል አጥቶ ብዙ እንደደከመና በመጨረሻም የገጠመው አንድ ሰው እንደሚያውቃት ገልጾ እዚህ ድረስ እንዳደረሰው በቀጣይ ከሚገኝ ቤት የግቢ በር ዘልቆ ቢጠይቅም ደጊቱን ሳይሆን ሌላ የማያውቀው ሰው እንዳጋጠመውና የቤቱ ባለቤት እኔ ነኝ ካለችው አንድ ልጅ እግር ሴት ጋር እንደተገናኘና የምትኖርበትም እሷ ብቻ እንደሆነች ገልጻ ከዚህ በፊት ደጊቱ የምትባል የቤት እመቤት ልጆቿን ጨምሮ ከነባልተቤቷ ጋር እንደምትኖር ቤት ሰርተውም ከቀበሌው ቤት መልቀቃቸውን ሲወራ እንደሰማች እንጂ ሌላ ልትሰጠው የምትችለው መረጃ ባለመኖሩ ከእሳቸው ቤት ጎራ ብሎ እንዲጠይቅ ወደ እሳቸው እንደመራችውና ሊያገኛቸው እንደቻለ ፈጥሮ ያወራላቸውን በማስታወስ መስፍን አሁን ከሚፈልገው ቦታ የሚያደርሰውን ትክክለኛ መንገድ እንደያዘና የሚፈልገውን መረጃ ከሚመጸውቱት ሴት መልካም ቀረቤታ እንዳገኘና ትኩረት እንደተሰጠው በመረዳት በሙሉ በራስ መተማመን መንፈስ ተሞልቶ ከጎጃም ነው የመጣሁት፣ ጎጃም ደብረ ማርቆስ በማለት በፍጥነት መልስ ሰጠ። በቀጣይ ለሚጠይቃቸው ጥያቄ የሚሰጡትን ምላሽ በመጓጓት የጠበቀውን ጥያቄ በመሆኑ አልተገረመም። በወታደራዊ ንቃተ ሕሊና ቆፍጠን እንዳለ ነው። የደጊቱ ቤተሰቦች ማርቆስ እንዳሉና የአካባቢው ማህበረሰብ ተወላጅ እንደሆነች ቀደም ሲል ያውቃሉ። እድሜ የእርጅና ድካም ጥላ ያጠላባቸው የእድሜ ባለጸጋ ጭል የሚሉ አይኖቻቸውን ዘጋ ከፈት ሲያደርጉ ቆይተው ይሄ ማን ነው ይሉት መንደር ታኒክ ነው ታታኒክ? አው ከዛ ሰፈር ነው ከባለቤቷ ጋር አዲስ ጎጆ ቀልሳ አይገባችው። እኔም 2-3 ጊዜ ተመላልሼ ያየኋት ቢሆንም ከዚያ ወዲያ አቅም አጥቼው እንደምታየው ቤት ቀረው በማለት መለሱ። ቤቱን በእጃቸው ይነኩት ይመስል ጣታቸውን መንደሩ ከሚገኝበት አቅጣጫ እየቀሰሩ የቅናት ስሜት ድንገት ደርሶ ሲወረው ታወቀው። ከባለቤቷ ጋር ቤት ሰርታ በሚል ቃል በተሞላ አረፍተ ነገር አሳዛኝ ዜማ በመስማቱ ተበሳጨ። ስሜቱ የሚወዱትን ሰው ሞት በድንገት እንደመረዳት ነበር። ለመስፍን በተቀመጠበት አጥወለወለው፣ እንደ በድን ሆነ። ከዚያም በጀርባው ግድግዳውን ደገፍ አለ። ጥቂት ቆይቶ የመጀመሪያው ጥንቃቄ ሳይለየው አቅጣጫው ቤት ነው፣ ቤት መንገድ ያስኬዳልማ ጠየቀ። ታይታኒክ መንደር እርሱ ጦር ቤት ከዘመተ በኋላ የተመሰረተ አዲስ መንደር ነው። እማማ ዘነቡ ጋር የጀመረው ወግ አሁንም እንደቀጠለ ነው። እርሱ ከመጠየቅ እርሳቸው መልስ ከመስጠት አልታከቱም። መሀል ከተማ ነዳጅ ማደያ ይገኛል። በስተጀርባ ከኮብልስቶን መንገድ ያስኬዳል። ልጄ ውስጡን ስለሚያሳስተ አውራ ጎዳና ይበጃል። ወደ ሄደን ሆቴል የሚወስደውን ጎዳና ይዘ ስታበቃ ወደ ቀኝ ታጠፍ በማለት አስረዱት። በሚችሉት ሁሉ በእጃቸው ንቅናቄ መንደሩን ለመንካትና በመስፍን አእምሮ ውስጥ ለመሳል እየሞከሩ አያይዘውም የደጊቱ የመጀመሪያ ይግባል መልካም ሰው እንደነበረ ለረጅም ዓመታት በጉርብትና እንደቆዩና ከ10 ዓመት በፊት ግን የሀገሩን ዳር ድንበር ለማስከበር ከጦር ሜዳ ዘምቶ እንደተሰዋ እንዲሁም በሕይወት ሳለ ያምናትና ይወዳት እንደነበረ
እሱ ካለፈ በኋላም የገዛ ባልንጀራው ወሽሞ እንዳገባትና 2 ልጆችን እንደወለዱ አንድ ባንድ እየዘረዘሩ አጫወቱት። መስፍን በጽሞና ታሪኩን ሲከታተል የቆየና የሆነውን ሁሉ የተረዳ ቢሆንም ቀስ በቀስ ስሜቱ የተለወጠ ገጽታው በብስጭት ጉበት እየመሰለ ሄደ። ወይኔ አርጂውን አረዱት አሉ። ግድ የለም ሲል ጉንጭ አልፋ ንግግር ለራሱ ተናገረ ወደ ውስጡ። ንግግሩ ሲጀመር ከከናፍሮቹ ንቅናቄ ባሻገር የተሰማ ሌላ ድምፅ ባይኖርም ከ3 እና 4 ቃላቶች ቆይታ በኋላ ከአንደበቱ የሚሰነዘሩት ፊደላት ጎልተው ይደመጡ ጀመር። ሆኖም አሮጊቷ ልብ ያሉት አይመስልም። መስፍን በድጋሚ እንደማጉተምተም እያለ ከራሱ ጋር ከተነጋገረ በኋላ ምንም እንዳልተፈጠረ ሁሉ አእምሮውን አሳምኖ ለመረጋጋት ሞከረ። ከሰዓታት በፊት ከአንድም 2-3 ጊዜ የተፈጠረውን ነገር ቀለል አድርጎ ለማየት ጥረት ያደረገ ቢሆንም ፈጽሞ አልተቻለውም። ውሳኔውን ቀይሮ ሊወስድ ካሰበው እርምጃ ሊገታ ከስሜቱ ጋር ታግሏል። የአእምሮ ክፍል ግን እርሱ በሌለበት በገዛ አልጋው ላይ የተፈጸመውን እኩይ ድርጊት ያጠነጠነ ይደጋግምለት ነበር። ምንም እንኳ ፍቅርና መውደድ በመሃል ጣልቃ እየገባ ጥላቻን ሊቃረን ቢፋለምም በመጨረሻ በትግሉ ጥላቻ አሸናፊን ተቀዳጅቶ ድልን ሊጎናጸፍ ቻለ። ቀደም ሲል ከአንደበቱ ከወጡት ንግግር ሌላ ቃል በማከል ቆይ እንደሰራችልኝ እሰራላታለሁ፣ ተቀብሯል ብላ ባሰበችው ጉድጓድ ራሷ ትገባታለች በማለት ከብርጭቆ የቀረውን ካቲካላ በአንድ ትንፋሽ ጨልጦ በስሜት ግፊት ቡጢ እንደጨበጠ ከመቀመጫው ብድግ አለ። ይቀጥላል።